ምንድነው ግንዛቤያቸው ላይ ነው። አላህ ጽፎታል ሲባል ጊዜ ምን እንደምንኖር ራሱ ወስኖ ጽፎብናል የመሰለህ አይደለ? ያንን አላህ ጽፎታል፣ በቃ እኛ ያንን የጻፈውን ብቻ እየኖርን ነው አይደለም። እንደሱ አይደለም የምንኖረው። ምን እንደሆነ አላህ ወደፊቱን ያውቃል አይደለ? በሚሰጠን የእድሜ ቆይታ ምን እንደምንሰራ የራሳችንን ነፃ ምርጫ ፈቃድ ተጠቅመን የምንሰራውን ቀድሞ ስለሚያውቀው ያን ነው ያሰፈረው። ገብቶሃል አይደለ? የራሳችን ነፃ ምርጫ ፈቃድ ነው። ወደፊት እደሰታለሁ፣ እከፋለሁ፣ የጀነት ሆናለሁ፣ የጀሃነም ይሄን ያውቃል አያውቅም? አምላክ ያውቃል። ይህን ካላወቅም አምላክ ሊሆን አይችልም ነበር። አምላክ ወደፊቱን የሚያውቅ ነው። ያዕለሙ ማ በይነ አይዲሂም ወማ ከልፈሁም፣ የፊታችሁንም የኋላችሁንም አሁን ላይ አውቃለሁኝ ይላል አምላካችን። አላህ እውቀቱ የተገደበ አይደለም። እውቀቱ ሙሉ ነው። ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ስለዚህ ወደፊት የምንኖረውን ያንን የጀነትን የጀሃነም ያውቃል። ጀነትና ጀሃነም የምንገባው በምንድን ነው ከተባለ በስራችን ነው። አላህ ቀድሞ የወሰነብን አንተን ለጀነት አንተን ለጀሃነም ብሎ ያዘጋጀው ማንንም የለም። ገብታችኋል አይደል? በስራችን እንደምንገባ ሲናገር ብዙ ቦታ ላይ አላህ ሱብሓነሁ ወተዓላ ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን ይላል። በመካዳችሁ ምክንያት ስትክዱ በነበራችሁበት ምክንያት የጀሃነም እሳት ግቡና ቀመሱ ይላል። ቢማ ኩንቱም ተክፍሩን አይ ቢሰበብ ቢማ ኩንቱም ተክፍሩን ሁና ሰበብያ ወቃለ ስብሓነሁ ወተዓላ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ቅመሱ ይላል። አየህ አይደለ? የስራቸው ውጤት ነች ጀሃነም። ጀነትም እንደዚያ አላህ ስብሓነሁ ወተዓላ ሲናገር ወቲልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነትን ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት አለ። ስትሰሩ በነበራችሁበት አለ። በጻፍኩላችሁ ምክንያት ጀነት ጀሃነም ገባችሁ የሚል አንድትም ቦታ ላይ የለም። ነገር ግን ያንን የወደፊቱን የሚያውቀውን ያሰፈረው። ቢጻፍም ባይጻፍም ያንን ያውቀዋል አያውቅም? ያውቀዋል አይደለ? ያን ነው አላህ ሱብሓነሁ ወተዓላ የሚያውቀውን አሰፈረው። እሱ ጽፎታል ሲባል ግን እኛ የምንሰራቸውን ቀድሞ ስለሚያውቀን አሰፈረው እንጂ ይሄን ስራ እንዲህ አድርግ እንዲሁን ብሎ ቀድሞ አዘጋጅቶን አይደለም። ስራችን ሁሉ የራሳችን ነፃ ምርጫ ፈቃድ ናቸው። ለምሳሌ አሁን ስምህ ማን ነው? የኔ አቡሻኪር ወይም አወል ነው የኔ ስም። አወል። በጣም ጥሩ። አሁን ገስት ላይ ገብተሃል አይደል? እኔ ጋር መተህ። በጣም ጥሩ። ገስት ላይ እንደምትገባ አላህ ሱብሓነሁ ወተዓላ ቀድሞ ያውቃል አያውቅም? ዛሬ ያውቃል። ነገር ግን ወደዚህ ስትመጣ ጊዜ አሁን ሂድና ሁሴን ጋር ግባ እና ጠይቅ ብሎህ ነው ወይንስ የራስህን ነፃ ምርጫ ፈቃድ ተጠቅመህ ሁሴን ጋር ሄጄ ይህን ነገር ለምን አልጠይቀውም ብለህ ነው የመጣኸው? ነፃ ምርጫዬ ነው። አዎ አየህ አይደለ? ይሄ ማለት አላህ አሁን አንተ ገብተህ እንደምትገባ ምን እንደምትጠይቅ ቀድሞ ጽፎታል። ነገር ግን አንተን ይህን ነገር አስገድዶ ሂድ አድርግ ብለዋል ማለት አይደለም። የራስህ ነፃ ምርጫ ፈቃድ ነው። አየህ አይደለ? በራስህ ምርጫ ፈቃድ እንደምትሰራው ቀድሞ ያውቃልና ይህን አሰፈረው። አሁንም ከዚህ ወጥተህ የሆነ ስራ ልትሰራ ትችላለህ። ያን አላህ ቀድሞ ያውቀዋል ጽፎታል ወይ? አዎ። ነገር ግን ያን የሰራኸው ጽፎብህ ነው እንደ ስራ ምናምን ብሎ ላ አይደለም። የራስህ ነፃ ምርጫ ፈቃድ ነው። ሁሉም ስራዎቻችን እዚህ ዓለም ላይ ጽድቅም ሆነ ኃጢአት የራሳችን ምርጫዎች ናቸው። ገብቶሃል አይደለ? ያን ግን አላህ ሱብሓነሁ ወተዓላ ምን አደረገ? ከእዝነቱ ተመልከቱ። ይሄ ጽድቅ ነው፣ ይሄ ክፉ ነው፣ ይሄንን ተጠንቀቁ የሚሉንን ነቢያትን አስነስቶ ላከልን፣ መጽሐፍን አወረደልን። አያችሁ አይደለ? ወደ ራሱ ሊያቀርበን ስለሚፈልግ የኔ መንገድ ይሄኛው ነው ብላችሁ አሳዩ ብሎ ነቢያትን ላካቸው። እነዚያ ነቢያቶች መስዋዕት ከፍለው አስተማሩ። ህዝብ ከሀገራቸው ያሳዳቸዋል፣ ይታገሳሉ። ታገሱ አላቸው። አያችሁ ለአነሁ ረሒሙን ቢዒባዲህ ለባሮቹ በጣም ስለሚያዝን ታገሱ። እናንተ በመታገሳችሁ እንዳንሰጣችኋለሁኝ ታገሱ፣ ይሄን ቅኑ መንገድ አሳዩ ለህዝቦቻችሁ አላቸው። መስዋዕትን ከፈሉ፣ አቆሰሏቸው፣ አደሟቸው፣ ገደላቸው፣ አሳደዷቸው፣ ብዙ ነገር ያደረጓቸው። ፈሰበረ አልአንቢያ ወልሙርሰሉ ነቢያቶችም ታግሰው ይህን ቅኑ መንገድ ከአምላክ ጋር ሰውን ለማስተሳሰር ብዙ ደከሙ ለፉ። ቦታቸዋል አይደለ? እና የራሳችን ነፃ ምርጫ ፈቃድ ስራዎች ናቸው እነዚህ ሁሉ ስራዎች፣ ጽድቅም ሆነ ኃጢአትም ማናቸውም ስራዎቻችን። አላህ በእኛ ላይ ሳያስፈቅደን የወሰነብን ነገራቶች አሉ ወይ ከተባለ አዎ አሉ። በእነዚያ ስንጠይቅበታለን ወይ አንጠየቅም? ለምሳሌ ምን ናቸው ከተባለ እኔ ወንድ ልጅ ተደርጌ መፈጠሬ ይሄን አላህ አስመርጦኛል? አላስመረጠኝም። ወንድ አድርጎ የፈጠረኝ በራሱ ውሳኔ ነው። ምንም ምርጫ አልሰጠኝም። ራሱ በመረጠብኝ ነገር ላይ ግን አይጠይቀኝም። ልብ በሉ። ነገ የውመል ቂያማ ለምን ወንድ ሆንክ ሴት ለምን አልሆንክም ብሎ ይቀጣኛል? አይቀጣኝም፣ አይጠይቀኝም። አንቺ ሴት መሆንሽ ለምን ወንድ አልሆንሽም ብሎ አይቀጣሽም። የራሱ ውሳኔ ነው። ራሱ መርጦ የወደደውና የፈቀደው ነው። ስራችንንስ ለእኛ ነው የቱ ገብቷችኋል አይደል? ከፈለክ መስገድ ትችላለህ፣ አለመስገድም ትችላለህ። አይን አልሰግድም ካለ ሰውዬ አይችልም፣ ይችላል።
አይ ሰግዳለሁ ከፈለገ ይሰግዳል። ይሄን ነፃ ምርጫ ፈቃድ ለእኛ ሰጥቶናል። ነገር ግን ከሰገድክ ጀነትን አስገባሃለሁ፣ እምቢ ካልክ ጀሃነም አስገባሃለሁ ብሎ በነቢያት በኩል ያንን ነግረዋል። የራስህ ምርጫ ተወለ። ለዚህም ነው ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። የፈለገ ይመን የፈለገ ይካድ አለ። ይሄን ነፃ ምርጫ ፈቃድ የሰጠን እኛ የራሳችን ምርጫዎች እንደሆኑ ስለወሰነ ነው። ያ ነው። ገብቶሃል? ገብቶኛል። ግን እዚሁ ላይ አንድ ይላል አላህ የፈለገውን ቅኑ መንገድ ከመራው እና ሌላውን ደግሞ ካጠመመው የጠመመው ስለምንድን ነው በቂያማ የሚጠየቅበት? አላህ ነው ያጠመመው። ቆይ አንዴ፣ ያጠመመው ሲባል አንተ የመሰለህ ሰውየው ነፃ ምርጫ ፈቃዱን ሳይጠቀም ቀድሞ ጥመም ብሎ አጥመሞት ነው ብለህ አስበው ነው አይደለ? እንደሱ ከሆነ አዎ ልክ ነህ፣ አይጠየቅም። አላህ መጀመሪያ ወስኖበት አንተን ጥመም ብሎ ከሆነ ይሄ ሰውዬ ቅኑ መንገድ ሳይቀርብለት መልእክት ሳይመጣለት የራሱን ምርጫ ሳይጠቀም ወስኖበት ከሆነ ልክ ነህ፣ አይጠይቅም፣ መጠየቅም የለበትም። አላህ ስብሐነሁ ወተዓላ ይሄን እንደማይጠይቅም ቃል ገብቷል በቁርአን ላይ። ደርሶት ግን አይ እኔ አልፈልግም ብሎ የጥመቱን መንገድ የጠመመን ሰው ይሄ ነው የሚቀጣው አላህ ከተባለ አላህ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ ነቢይ ሳልክ የምቀጣ አይደለሁም አለ። ነቢይ አልደረሰውም፣ ቅኑ መንገድ አልደረሰውም። ይሄ ሰውዬ ግን በጥመት መንገድ ላይ ሞተ ነበር። አላህ ይህን ሲቀጣው አልቀጣውም ብሎ ቃል ገብቷል። አየህ አይደለ? ያ በሌላ ቦታ ላይ ምን አለ አላህ ስብሐነሁ ወተዓላ ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል። እኔ መልእክተኛ ልክ ያለሁኝ አለ፣ አብሳሪና አስጠንቃቂ አድርጌያቸው አለ። ነገ የትንሣኤ ቀን ሰዎች በአላህ ላይ ማስረጃ እንዳይኖራቸው አለ። ካልደረሳቸውስ ያ ነቢይ ማስረጃ አላቸው። ማጃአና ሚን በሽሪን ወላ ነዚር፣ አብሳሪም አስጠንቃቂ ነቢይ አልመጣልኝም ብለው ምክንያት ማቅረብ ይችላሉ ማለት ነው። ደርሶት ግን ከዚያ በኋላ አሻፈረኝ አልፈልግም እኔ ያለን ሰው ይሄን ሰው ነው አላህ የሚቀጣው። ይሄ ሰው ነው ጠሟል አላህ ጠመመው የሚባለው። ገብቶሃል አይደለ? ከእርሱ መንገድ መራቁ ከአላህ መንገድ መጥመሙ የራሱ ምርጫ ፈቃድና ፍላጎት ነው። አላህ በቁርአን ላይ ምን አለ? ፈለማ ዛጉ አዛገ ላሁ ቁሉበሁም፣ በጠመሙም ጊዜ አላህ ልባቸውን አጠመመ ይላል። አየህ አይደለ? መቼ ነው ያጠመመው አላህ ሱብሓነሁ ወተዓላ? በጠመሙ ጊዜ ብሎ የእርሳቸውን ጥመት አስቀደመ። ራሳቸው ወደውና ፈቅደው ጥመቱን ስለሄዱ ነው እነዚህ ሰዎች። ገብቶሃል አይደለ? የሂዳያ ባለቤቱንስ ቀድሞ አላህ ሱብሓነሁ ወተዓላ አንተን ለሂዳያ ብሎ ሰጥቶት ነው አይደለም? አየህ አላህ መራው የሚባለው ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። እነዚያ የእኔን መንገድ ለማግኘት ትግል ያደረጉትን መንገዴን እመራቸዋለሁ አለ። አየህ ማንን የመራቸው? የእርሱን መንገድ ለማግኘት ጥረት ስላደረገ። አየህ አይደለ? ይሄ ሂዳያ የፈለገውንም ጥረት ያደረገውን ሰጠው። አይ እኔ አልፈልግም አንተን አላምንህም እክድሃለሁ ብሎ እምቢ ያለን ሰው ደግሞ በራሱ ጊዜ ጠመመ። ይህን ሰውዬ የጠመትን መንገድ በራሱ ላይ ቀድሞ ስላመጣ እንጂ አላህ ቀድሞ ጥመም ብሎ የጻፈበትና የወሰነበት ነገር አይደለም። በእናታችን ወድ ውስጥ የተጻፈው ይለያያል። ሰማኸኝ? አይለይም። ለምንድን ነው ታዲያ በድጋሚ የተጻፈው? በእናታችን ወድ ውስጥ የተጻፈው ለውሃል መሕፉዝ ላይ ከተጻፈ እዚያ ላይ ብቻ አይደለም፣ ገና መላእክቶችም ይጽፋሉ። አሁን አንተ የምታወራው ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ ይላል። አንድ ሰው ምንም አይነት ንግግር አይናገርም ከእርሱ ዘንድ ተጠባባቂ መላእክቶች ያሉ ቢሆን እንጂ ጸሐፊዎች። መልካም ስራህን የምትናገረውን የምትሰራውን የሚጽፍ መልአክ አለ። የምትሰራውንም ኃጢአት ክፉና ንግግርም እንዲሁ የሚጽፍ መልአክ አለ። ይሄ ሁሉ ታዲያ መጻፉ ለምን አስፈለገ? ታዲያ እንደዚያ ከሆነ